አጠገባችሁ ያለውን ሰው ጨብጡትና በህይወት ላይ በሉት የመጨረሻ ውሳኔ የሰው እጅ ሳይሆን የእግዚአብሔር እጅ ነው በል። አጨብጭብና አሜን በለኝ። እጃችሁ ከፍ አድርጉና የመጨረሻ ውሳኔ የእግዚአብሔር ነው በልስ። ጠላት ሆይ ስማ፣ የመጨረሻ ውሳኔ በኔ ህይወት ላይ፣ በኔ ነገር ላይ፣ በተያዘው ነገር ላይ፣ በተዘጋው ነገር ላይ፣ በተማረከብኝ ነገር ላይ፣ በታወጀብኝ አዋጅ ላይ የመጨረሻ ውሳኔ የእግዚአብሔር ነው። የእግዚአብሔር ነው። አንድ ሰው ጮህ የእግዚአብሔር ነው። ቬናሐሳታካባስ እመነኝ፣ በኔና ባንቺ ህይወት ላይ የመጨረሻ ውሳኔ የባለስልጣን አይደለም፣ የፍርድ ቤት አይደለም፣ የዶክተር አይደለም፣ የሚያኖርሽ ያለቃሽ አይደለም፣ የምሰሪበት የመንግስት መስሪያ ቤት ውስጥ ወይም ያለበት ስፍራ አለቃ አይደለም። የመጨረሻ ውሳኔ ሰማይን ምድርን የፈጠረ የሰራዊት የእግዚአብሔር ነው የሚል ጮህ አሜን አሜን። ወይ ሊሞት ነው፣ ሊቀበር ነው፣ ሊያብጥ ነው፣ ሊጠፋ ነው፣ በቃ ልንሸኘው ነው ሲሉ ሰውነቱ ላይ አንዳች ነገር አላዩም። አላበጠም፣ አልታመመም። እመነኝ፣ ወደ ተናገረ ሳያደርስ መንገድ ላይ አይወስድህም። ዳር ሳያደርስሽ መንገድ ላይ አይወስድሽም። የሰፈር አይደለም የመጨረሻ ውሳኔ፣ የሟርተኞች አይደለም የመጨረሻ ውሳኔ። አንተ ሰውዬ ልቀቅና አሜን በለኝስ። አጠገባችሁ ያለውን ሰው የመጨረሻ ውሳኔ የእግዚአብሔር ነው በሉ። ከሰማይ የመጣ ድምጽ ነው። እመነኝ፣ ዛሬ ባንተ ቤት፣ በኔ ህይወት፣ በዚህ ቤት በእውነት እልሃለሁ የዚህ ቤት አለቃ እኔ ነኝ፣ ቦሱ እኔ ነኝ ስል አይ ቦስ አለ፣ ሌላ ቦስ አለ፣ ሌላ አለቃ አለ። እመነኝ፣ ዛሬ ከነገ ጧት ጀምሮ የመጨረሻ ውሳኔ በእናንተ ቤት የእግዚአብሔር እጅ ይገለጣል። አራ አልሰማውም። አሜን። አጠገባችሁ ያለውን ሰው ሁለት ሰው እየጨበጣችሁ የመጨረሻ ውሳኔ እግዚአብሔር ነው። አትፍራ፣ ጠላት ያለው ነገር አይሆንም በሉት። አራ ጨብጭያት። እዚህ የተኛው ሰው ቀስቅሴ መንፈስ የተኛበት ካለ ምቱና አስነሱና የመጨረሻ ውሳኔ የእግዚአብሔር ነው በሉት። ዣባጋዳጋባስ ሳታራዳጋባስ ሮቶሶቶሮዶሎቦሽ አራባካችሁ አላባካችሁ ቀኝ እጅሽን ስጭኝ፣ ቀኝ እጅህን ስጠኝ ልጸልይልህ። ይኸው ስማኝማ፣ በደና እንደደረስን ባወቅን ጊዜ ደሴቲቱ መላጥያ ትባል ነበር ይላል። ብርድም ስለነበረ እሳትና ሞቅ ከእሳቱ ግለት የተነሳ እፉኝት ወጣ ነደፈች ይላል። ከዛ በሱ ምክንያት የተሻገር ሁሉ እንዲህ አለ፣ ዋው ሊያብጥ ነው፣ ሊወርቅ ነው፣ ሊቀበር ነው። ተሰብስቦ ወሰኑበት። ሰማይ መጣና እንደዚህ አለ፣ ሮም ወደ ዴስቲኒ ሳትደርስ፣ ወደ ፍጻሜ ሳትደርስ፣ ወደ ተናገርኩ ፍጻሜ ሳትደርስ አባሻ ታካሳ ታካባራሳ እመነኝ፣ ዛሬ ከዚህ ግቢ ሳትወጡ አዋጅ ይገለበጣል። ከዚህ ቦታ ሳትንቀሳቀሱ ነገር ይቀየራል። እሺ ይቀየራል። ቀኝ እጃችሁ ከፍ አድርጉ። አንድ ደቂቃ መስግኑ። ራባጋሳዳናባስ ዋቻቻቻቻባስ በኔ ህይወት ላይ በሉ አውጁ። ሲ በኔ ህይወት ላይ፣ በኔ ቤት ላይ፣ በኔ ትዳር ላይ፣ በኔ አገልግሎት ላይ፣ በኔ ቢዝነስ ላይ የመጨረሻ ውሳኔ የእግዚአብሔር ነው። የመጨረሻ ውሳኔ የእግዚአብሔር ነው። ሰፈሩ የወሰነው አይሆንም። አው ጠላት የወሰነው አይሆንም። ሃማ የወሰነው አይሆንም። ዜሎ ራባሳና ላፉ
በእሳት ውስጥ አልፈናል አላቃጠለን። ይገርማል። አንድ ላይ ባለፍንበት መንገድ እጃችን ከፍ አድርገን ዘምረን እንቀመጣለን። የደረሰልን እግዚአብሔር ይመስገን። እስከዚች ቀን ድረስ የጠበቀን የደረሰልን እግዚአብሔር ይመስገን። በውሃ ውስጥ ሄደናል አላሰጠመንም። ኦይ ይገርማል፣ ኦይ ይደንቃል። በእሳት ውስጥ አልፈናል አላቃጠለንም። ኦይ ይገርማል፣ አቤት ይደንቃል። ባለፍንበት መንገድ የጠበቀን የደረሰልን እግዚአብሔር ይመስገን። እጅ ከፍ አድርጉና ዘምሩ። እስከዚች ቀን ድረስ የጠበቀን የደረሰልን እግዚአብሔር ባለፍንበት መንገድ የጠበቀን የደረሰልን እግዚአብሔር ይመስገን። እስከዚች ቀን ድረስ የጠበቀን የደረሰልን። እጆቻችሁን ከፍ አድርጉና እስቲ ይብዛልህ እንጂ ምስጋና ይብዛልህ እንጂ አምልኮዬ ይብዛልህ እንጂ ክብርን ይብዛልህ እንጂ ጌታዬ ማብዛት ለእኔስ ልማዴ ነው። ያለኝ ምስጢሩ ይህን ዘምሩ ሲያንድ ደጋ ይብዛልህ እንጂ ናቴ ነው። ያለኝ ምስጢሩ ይህን ካላባላ እሱ ሁለት እጃችሁን አሳዩኛል። እንዲህ በሉ እስኪ ክብር ይሁን ክብር ይሁን ክብር በላይ በሰማይ ዙፋኑ ላይ በታች በምድር ለእግዚአብሔር ክብር ይሁን ክብር ይሁን የመጨረሻ ክብር ይሁን ክብር ይሁን ክብር ይሁን ክብር ይሁን ክብር በላይ በሰማይ ዙፋኑ ላይ በታች በምድር ለኢየሱስ ወይኔ መንፈስ ቅዱስ እዚህ ቤት አለ። በእውነት እልልታችሁን ጭብጨባችሁን አንድ ሰው ኢየሱስ ይበል። እስኪ አይናችሁን ግለጡ። አጠገባችሁ ያለውን ሰው ጨብጡትና የመጨረሻ ውሳኔ በሉት። በሕይወት ላይ የእግዚአብሔር ብቻ ነው። 28 ሰዎች ማተም ተመቶ ያለቀ ደብዳቤ ከዚህ ቤት ይዛችሁ ስትወጣዋል። ያመነ ሰው ጮሆ አሜን ይበለኝ። እሺ ያለቀ ነገር ይዘህ ትሄዳለህ በሉት። ያመነ ሰው ጮሆ አሜን ይበለኝ። የእውነት እልሃለሁ እግዚአብሔር እንዲህ ይልሃል። የመጨረሻ ውሳኔ ያንቺ ነገር እግዚአብሔር ምስክሬ ነው የሚልሽ። በምድር ያለ ይስማኝ፣ በሰማይ ያለ ይስማኝ። በእኔና በእናንተ ነገር ላይ የመጨረሻ ውሳኔ በሕይወታችን ላይ የእግዚአብሔር ብቻ ነው። ያመነ ጮሆ አሜን ይበለኝ።